ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች በዛሬ ግንቦት 6 ከባንክና ከጥቁር ገበያ የምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ ምንዛሬ ዋጋ ተመን ከጥቁር ገበያ የ16 ሀገራት እንዲሁም የባንክ ምንዛሬ ዋጋ ተመን ይዤ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሮ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን በቀጥታ ወደ መረጃው እንገባለን። በዛሬው ዕለት በጥቁር ገበያ አንዱን የስዊስ ፍራንክ በ237 ብር ከ50 ሳንቲም እየተመነዘረ ይገኛል። ስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። በ198 ብር ከ75 ሳንቲም ገዝቶ 202 ብር ከ73 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የስዊስ ፍራንክ በ193 ብር ከ34 ሳንቲም ገዝቶ 197 ብር ከ20 ሳንቲም እየተሸጠ ይገኛል። የግል የምንዛሬ ቤቶች ለአንድ ስዊስ ፍራንክ በ212 ብር ከ25 ሳንቲም ገዝተው 216 ብር ከ50 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የካናዳ ዶላር ነው። አንዱን ካናዳ ዶላር በጥቁር ገበያ 135 ብር ከ36 ሳንቲም እየተመነዘረ ይገኛል። የካናዳ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። በ112 ብር ከ95 ሳንቲም ገዝተው 115 ብር ከ1 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የካናዳ ዶላር በ110 ብር ከ26 ሳንቲም ገዝተው 112 ብር ከ47 ሳንቲም እየተሸጠ ይገኛል። በግል የምንዛሬ ቢሮዎች አንዱን የካናዳ ዶላር በ117 ብር ከ07 ሳንቲም ተገዝቶ 119 ብር ከ41 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የአሜሪካ ዶላር ነው። አንዱን የአሜሪካን ዶላር በጥቁር ገበያ 185 ብር ከ76 ሳንቲም እየተመነዘረ ይገኛል። የአሜሪካን ዶላር በከፍተኛ ዋጋ እየመነዘረ ያለው ባንክ ብርሃን ባንክ ነው። ለአንድ የአሜሪካን ዶላር በ154 ብር ከ87 ሳንቲም ገዝቶ 157 ብር ከ97 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ የአሜሪካን ዶላር በ153 ብር ከ87 ሳንቲም ገዝቶ 156 ብር ከ94 ሳንቲም እየተሸጠ ይገኛል። የግል የምንዛሬ ቢሮዎች አንዱን የአሜሪካን ዶላር በ174 ብር ከ96 ሳንቲም ገዝተው 178 ብር ከ46 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የፓውንድ ስተርሊን ነው። አንዱን ፓውንድ ስተርሊን በጥቁር ገበያ በ251 ብር እየተመነዘረ ይገኛል። ፓውንድን በከፍተኛ ዋጋ እየመነዘረ ያለው ባንክ አዲስ ባንክ ነው። 210 ብር ከ18 ሳንቲም ገዝቶ በ214 ብር ከ39 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ፓውንድ ስተርሊን በ205 ብር ከ20 ሳንቲም ገዝቶ 209 ብር ከ31 ሳንቲም እየተሸጠ ይገኛል። የግል የምንዛሬ ቢሮዎች ለአንድ ፓውንድ ስተርሊን 228 ብር ከ04 ሳንቲም ተገዝቶ 232 ብር ከ60 ሳንቲም እየተሸጠ ይገኛል። ቀጥለን የምናየው ዩሮ ነው። አንዱን ዩሮ በጥቁር ገበያ 217 ብር ከ44 ሳንቲም እየተመነዘረ ይገኛል። ዩሮ በከፍተኛ ዋጋ እየመነዘረ የሚገኝ ባንክ ህብረት ባንክ ነው። ለአንድ ዩሮ በ185 ብር ከ28 ሳንቲም ገዝቶ 188 ብር ከ99 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ዩሮ በ181 ብር ከ13 ሳንቲም ገዝቶ 184 ብር ከ75 ሳንቲም እየተሸጠ ይገኛል። የግል ምንዛሬ ቢሮዎች አንዱን ዩሮ በ200 ብር ከ12 ሳንቲም ገዝተው 204 ብር ከ12 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የአውስትራሊያ ዶላር ነው። አንዱን የአውስትራሊያ ዶላር በጥቁር ገበያ 134 ብር ከ51 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን የአውስትራሊያ ዶላር በ109 ብር ከ35 ሳንቲም ገዝቶ 111 ብር ከ54 ሳንቲም እየተሸጠ ይገኛል። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስቴት ባንክ ነው። 112 ብር ከ76 ሳንቲም ገዝቶ 113 ብር ከ86 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ 27 ብር ከ36 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ በ22 ብር ከ23 ሳንቲም ገዝቶ 22 ብር ከ68 ሳንቲም እየተሸጠ ይገኛል። የቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስቴት ባንክ ነው። አንዱን የቻይና ዩዋን በ24 ብር ከ81 ሳንቲም ገዝቶ 25 ብር ከ31 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የኩዌት ዲናር ነው። አንዱን ኩዌት ዲናር በጥቁር ገበያ 602 ብር ከ54 ሳንቲም እየተመነዘረ ይገኛል። ኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 503 ብር ከ99 ሳንቲም ገዝቶ 514 ብር ከ07 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የኩዌት ዲናር በ493 ብር ከ01 ሳንቲም ገዝቶ 502 ብር ከ87 ሳንቲም እየተሸጠ ይገኛል።
ቀጥለን የምናገኘው የዩናይትድ አረብ ኤሚሬት ድርሃምን ነው። አንዱን ድርሃም በጥቁር ገበያ 50 ብር ከ57 ሳንቲም እየተመነዘረ ይገኛል። ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። በ46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም በ41 ብር ከ90 ሳንቲም ገዝቶ 42 ብር ከ73 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የሳውዲ ሪያል ነው። አንዱን ሳውዲ ሪያል በጥቁር ገበያ 49 ብር ከ42 ሳንቲም እየተመነዘረ ይገኛል። የሳውዲ ሪያል በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። ለአንድ ሪያል በ44 ብር ከ79 ሳንቲም ገዝቶ 45 ብር ከ69 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ሪያል 41 ብር ከ01 ሳንቲም ገዝቶ 41 ብር ከ83 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የኦማን ሪያል ነው። አንዱን ኦማን ሪያል በጥቁር ገበያ 482 ብር ከ84 ሳንቲም እየተመነዘረ ይገኛል። የጆርዳን ዲናር በጥቁር ገበያ 261 ብር ከ91 ሳንቲም እየተመነዘረ ይገኛል። የባህሬን ዲናር በጥቁር ገበያ 492 ብር ከ29 ሳንቲም እየተመነዘረ ይገኛል። አንዱን የቱርክ ሊሬ በጥቁር ገበያ 4 ብር ከ08 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናገኘው የእስራኤል ነው። አንዱን የእስራኤል በጥቁር ገበያ 63 ብር ከ94 ሳንቲም እየተመነዘረ ይገኛል። የተወደዳችሁ የቻናሌ ተከታታዮች ለዛሬ ያስኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይህን ይመስል ነበር። ወደ ሌላ እንዲደርስ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።